ውድ ኢትዮጵያውያኖች ሰላም ናችሁ? ሰላማችሁ ብዝት ይበል። ድንገት አንዳንድ ጊዜ ወደ ሚዲያ ስትገቡ የምታዩት ነገር በጣም ያሳዝናል፣ በጣም ያናድዳል። ትግል ለአንድ ሰው ብቻ አይደለም፣ ትግል ለሁሉም ነው። ትግል ለፍትህ ነው። ትግል ለእውነተኛ ትክክለኛ ፍትህ ነው። እንታገል ከተባልን እስከ መጨረሻው እንታገላለን። እንከባበር። በፍትህ ላይ በህግ ላይ እውነተኛ ህግ የቆመ ነው ያለው እስካሁን ድረስ የምናወላውልበት ነገር የለም። የገለቴ ቡርቃ ላብ እስካሁን ድረስ በክርክር እንግዲህ ህግ ያየው ነገር እኔ በጣም አዝናለሁ። እውነተኛውን ነገር ነው መሰራት ያለበት። 4 መኪና 10 ቤት ነው ያለችው። ይሄን ሁሉ ተበልቶ አልቋልና ጎዳና ላይ ውጪ ማን ያለው? የትኛው ህግ ነው እንደዚህ አይነት ነገር? ባልና ሚስት ኦኬ እንዴ ንብረት እኮ ሊካፈሉ ይችላሉ። አዎ ማንም ንብረት ይካፈላል። እኩል ነው የሚካፈለው። አንቺ ዞር በይ እሱ ይብላ ማን ነው የሚለው? የትኛው ሀገር? ለሀገሯ ስለታገለች ለሀገሯ የቆመች ጀግና ለጀግና አፈር ትበላለህ። ምን ማለት ነው? እንደዚህ አይነት ፍትህ የተዛባበት ሀገር ላይ ያስጠላል። የእውነት እስከ ሚዲያ ድረስ እውነተኛውን ይዛ እየሄደች ነው ማለት ነው። እወቅ፣ ትቀፈደዳለህ። እንደዚህም ከኋላ የምትበላ ነገር ካለ እንደዚህ ፍትህ የምታዛባ ግለሰብም ካለ በራስህ ላይ እባብ እየጠመጠምክ ነው። እወቅ፣ አስተካክል። የእሷ ንብረቷ የታገደ ይሁን በአራጅ አይወጣም። ታግዶባታል። አሳግዳለች። ከዚህ በኋላ ህግ ይሄድበታል። ከመከላከያ ወዴትም ውልፍ የምትል ነገር የለችም ከአሁን በኋላ። የትም ብትሄድ የትም ብታደርግ ለሀገር የቆምን ጀግኖች ለእናንተ ነው የቆምነው። ለማንም ለአንቺ ነው የቆምነው፣ ለአንተ ነው የቆምነው። በእውነተኛ ላይ ነው የቆምነው። የምናዘባባ አንዲት ነገር እንደዚች ቅንጣት የምታክል ነገር ጥለነው ለምንሄድ መንግስትም እኮ ጥሎ ይሞታል እኮ። ንብረት እኮ ዛሬ አንተን እድሜ ልክ አያኖርህም። ትተኸው ነው የምትሄደው። ፍትህ፣ ትክክለኛው ነገር ሀቅ ላይ ቁም። ፍትህ ለሁለተኛ እኩል ነው ሰው የሚካፈል ባልና ሚስት ቢሆን እንኳን ለአንዱ ንብረት ያንተ ነው ተብሎ ለሱ ተፈርዶለት አንቺ ጎዳና ላይ ውደቂ ማን ያለው? በየትኛው ሀገር? በዓለም አቀፍ አለ እንዴ እንዲህ አይነት ነገር? ጂኖሳይድ ትላላችሁ እየተነካካችሁ። እንከባበር። እኔ ብዙ አልናገርም ከዚህ በኋላ። ያው የህግ ባለሙያዎች ብዙዎች አሉ። ከዚህ በኋላ ደግሞ መንግስት የማየዋል። እንከባበር፣ እንከባበር። እንደዚህ አይነት ቀልድ የለም።